በዱባይ ሪል ስቴት ማርኬት ሌክዠሪ የሆኑ ታውንሃውስ እና ቪላ ኮሚኒቲዎችን በመገንባት የሚታወቀው ኢማር ዴቨሎፐር አሁን ደግሞ በ55 ሚሊዮን ዩኤስ ዶላር የሚገነባ ዲ ሃይትስ ፕሮጀክትን ይዞላችሁ መጥቷል። ይህ ፕሮጀክት የሚገነባው በ81 ሚሊዮን ስኩዌር ፉት ላይ ሲሆን 1.36 ሚሊዮን ስኩዌር ፉት የሚሆነው ለተለያዩ የዌልነስ እንቅስቃሴዎች ስዊሚንግ ፑል፣ ጂም፣ ጃኩዚ፣ ትራኪንግ፣ ባይክ ራይዲንግ እና የልጆች መጫወቻ ቦታዎችን የሚያካትት ይሆናል። በዚህ ኮሚኒቲ ውስጥ ከ3 ቤድሩም ጀምሮ 4 ቤድሩም እና 5 ቤድሩም 6 ቤድሩምን ጨምሮ የራሳቸው ስዊሚንግ ፑል እና ጋርደን ያላቸው ቪላዎችን ይዞልን ይመጣል። ይህ ፕሮጀክት የሚገኘው በኤምራት ሮድ ሲሆን ከኢማር ግራንድ ፖሎ ፕሮጀክት እና ከኦሲስ ፕሮጀክት እጅግ በጣም ቅርብ ሎኬሽን ላይ ያለ ነው። ከአልማክሱም ኢንተርናሽናል ኤርፖርት በ10 ደቂቃ፣ ከኤክስፖ ሲቲ ደግሞ በ15 ደቂቃ ሲርቅ፣ ከዳውንታውን ደግሞ ከ20 እስከ 25 ደቂቃ ርቀት ላይ ይገኛል። በዚህ ኮሚኒቲ ውስጥ አረንጓዴና ጤናማ የሆነ ህይወት የምንመራበትን ትልልቅ አሜኒቲዎችን ኢማር ይዞልን መጥቷል። ከነዚህም መካከል ልጆች የሚጫወቱበትን ውሃማ የሆኑ አሜኒቲዎችን፣ ዮጋ፣ ሜዲቴሽን፣ አውትዶር የሆኑ ጂሞችን፣ መሮጫ ትራክ እንዲሁም የባስኬትቦል ኮርት ያላቸውን አሜኒቲዎችን እናገኛለን። በ2025 ላውንች ከተደረጉ ፕሮጀክቶች ከአንዳንድ ክላስተሮች ኢንቨስተሮች ከ8 እስከ 10 የሚሆን የሪተርን ኦፍ ኢንቨስትመንት እያገኙ ነው። አሁን ላይ ኢማር ላውንች ለሚያደርገው ዲ ሃይትስ ፕሮጀክት ደግሞ ሁሉም ሰው ዝግጁ ነው። እኛም ይህንን ፕሮጀክት በዱባይ ሪል ስቴት ማርኬት ላይ ኢንቨስት ማድረግ ለምትፈልጉ ክላይንቶቻችን ይዘንላችሁ መጥተናል። ፕሮጀክቶቹ የመጀመሪያ ፌዝ ላይ ኢንቨስት ለሚያደርጉ ክላይንቶች ጥሩ የሆኑ ዩኒቶችን ዝቅ ባለ ፕራይስ የማግኘት እድል ስለሚኖራቸው ኤክስፕሬሽን ኦፍ ኢንትረስት ወይም ደግሞ ኢኦአይዎቹን አሁኑኑ በማስቀመጥ የዚህ ፕሮጀክት አካል ይሁኑ። የዚህ ፕሮጀክት ባለቤት ለመሆን ስክሪን ላይ ባለው ስልክ ኮንታክት አድርጉኝ። ቤቲ ነኝ ከአሚኮ ሪል ስቴት።